ሰላም በባለፈው በሰራሁት ቪዲዮ በጣም ሚስቴ ተቀይማኛለች ቅር ብሏታል እኔም ከዛ በኋላ እኔም ራሱ ቅር አለኝና ሁለታችንም እንግዲህ ቅር ብለናል ከዛ በኋላ ለምን እንደዚህ ሰራለሁ ብዬ እሷን ለመካሻ ዛሬ ሰርፕራይዝ ይዤላት መጥቻለሁ እንግዲህ ቅርታ ታደርግልኛለች ምን አይነት ስሜት ይሰማታል ሰርፕራይዙን ስታይ የሚለውን አብረን ያለን ማለት ነው መጣለች ይቀርባል ማለት ነው ዛሬ መጣሁት በባለፈው እንደነገርኳችሁ ነው ለቅር ለተሰማሽው እኔም ቅር ስላለኝ ሁለታችንም ቅር ነው ስለነበርና አሁን ያንን ለመካስ ፈልጋለሁ እሺ ስለዚህ ሰርፕራይዝ ይዤልሻለሁ ገዝቼልሻለሁ አሁን ሰርፕራይዙን ለመቀበል አይንሽን ትጨፍኛለሽ ምን ማድረግ ይቻላል ጨፍኝ ነው በቃ ማመን አለብሽ ዝግጁ ሁኚ በበቃሻ አይንሽን ጨፍነው አይኖትን ጨፍኑልን ስጦታውን ለመቀበል ያው ግን ነግቻችሁ አንተ ለካውን አልቀበለም ከፈች ስለሽ ትልካ ነው እሺ ችግር የለም ከፈች ስለሽ ከፍያለሽ እሺ ይሄ ምንድነው በባለፈው ያው ለምን የጥርስ ቦርሽ ብቻ ትሰጣለህ ለምን ቢሻውን አጨምርበት ነው እኔም እውነታችሁን ነው ብዬ ምክራችሁን ሰምቼ ይሄው ቢሻ ገዝቼላታለሁ እባክሽ ተጠቅሜ እንደዚህ አጋጣሚ ያው ግን የጥሩ ነው ግን ከዚህ ማለት ነው ጥሩ ነበር ይሄው የእውነት ነው አንድ ወራ ነው ነገራችን ላይ ስጦታ ለመጀመሪያ ጊዜ ነው ስከፍት መስጠት አልወድም መቀበልሳ ይሄው ከፈች አለው ከፈች ላይ አንዱ ገመና ገመና ነው በዚህ ነው አሳያቸው እንዴ ውሸት አይደለም እኔ መቻየው ዋው ሲያምር ወደስ ገጥራሽ ጭራሽ ሚሻ ተቀበልሽ የጥርስ ቦርሳ ተቀበልሽ እኔን ተቀበልሽ ስንቱን ነው አሪፍ ነው በጣም ያገላልሽ ይሄው አውዛ ይቅርታ አደረግሽልኝ አላደረግሽልኝ ኦሪጂናል መሆኑን ሳረጋግጥ ጉድ እንግዲህ በኋላ ቀይማለሁ ምን እልሃለሁ ፊደል ማሳለ ተቀላችሁ family wow thank you so much ችግር የለም